1 2 1 2 3 ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ? እኔ ፕሌይስቴሽን እንደማልችል ያውቃሉ፣ እነሱ ግን ይችላሉ። ዛሬ ሊቀጠቅጡኝ ነው። በመጨረሻም አብርሃም እጅ ሰጥቷል። 5-1 የተባለው ውሃ በላው። ኧረ አብርሃም ለአምስተኛ እየሄደ ነው። ኧረ በስመ አብ አብርሃም አረጋጋኝ። ለተመልካቾች ልኳታል። ኳሷን እስከምትመለስ እንጠብቃለን። How you doing? How you feeling? ዛሬ በአዲስ ቪዲዮ መተናል። የዛሬ ቪዲዮ ደግሞ ምን መሰላችሁ ጓደኞቼ፣ እኔ ፕሌይስቴሽን እንደማልችል ያውቃሉ፣ እነሱ ግን ይችላሉ። ዛሬ ሊቀጠቅጡኝ ነው እና በመጀመሪያ ማስተዋወቃችሁ ሰው ማመሰላችሁ ከማን ጋር ዮ ቡራቡል። ዛሬ ከቡራ ጋር ነኝ። ቡራ አለ፣ አንድ ሼባም አለ። ይሆን አልወጣልኝ፣ እዛ ከቤት ውስጥ አልወጣለ። ያብስራ አለ። አንተ ሼባ ና ተዋወቃቸው። ቆይ ጨለማ ሊሆን ይችላል። ቆይ ኧረ እባክህ ጥቁር ነው። ቆይ ስንወጣ ዛሬ ከማን ጋር ነኝ? ከያው 17 ጋር ያብስራ ይባላል። ሼባ ነው የምንለው። ሼባው ይታያችኋል። ሼባው ነው እና አሁን ሌላ አንድ ጓደኛም ትመጣለች መሰለኝ። እሷ የምትመጣ ከሆነ እሷንም እናስገባታለን። ቪዲዮ ላይ የምትገባ ከሆነ እንግዲህ እንዲላችሁ የሚያሳዝን አንድ ስቶሪ ልንገራችሁ። ስልኬን ሰብሬዋለሁ። እሺ ባለፈው እኮ ስክሪን ተሰብሯል። አሁን አክቹሊ በጓደኛዬ ስልክ ነው በብሩክ ስልክ ነው የቀረጽኩ ያለሁት። ሻውት አውት ብሩክ፣ ኢንስታግራም ማስቀምጥላችኋለሁ። ወጣችሁ የገባችሁ ስፓም አድርጉት። ከዛ መቼ እንደሚሰራ አላውቅም። እንደዚህ በጥገኝነት ነው ካሁን በኋላ ቪዲዮ የምንቀርጸው ማለት ምንም ማድረግ አይቻልም። ፀሐይ ከጀርባዬ ነው እና አተገበውልም እዚህ ወክ እና እየሄድን ነው። ኧረ አላዩትም። ፀጉር ነው። እኔ እንግዲህ ምን ላድርገው አይታይም። እኔ ከማይታይ ሰው ጋር እንዴት ነው የምንዛለቀው? ቆይ እሺ አባታችን ያብስራ ዛሬ ይሄ ቀውላላ ጓደኛችንን የጋርደውን ስንት ለስንት አሸንፈዋል ብለህ ታስባለህ? እኔ ብዙ ያው ታውቃላችሁ ሮሩ ሰው ነኝ። ለማታውቁኝ ቀለል አድርጌ በቃ ያው ብዙም ስለማይችል 6-0 ቀለል አድርጌ 6-0 እኔ 6-0 እግዚአብሔር ያሳያችሁ። እንግዲህ 6-0 ማለት 6-0 ግማሽ ደርዘን። አሁን አብርሃም ለዚህ ይሄ ይገባዋል የምትሉ ከሆነ ኮሜንት ላይ እንግዲህ ይገባዋል ብላችሁ ጻፉለት። አብርሃም በነገራችን ላይ የብዙ ሰዎችን ስጋ የዘረፈ ሰው ነው እና የብዙ ሰው አካል እሱ ላይ ነው ያለውና እንግዲህ ያንን አንድ ባንድ እናሰፋለን ብለን እናስባለን። እና እንደሰማችሁት ነው እቀጠቅጥሃለሁ እያለ ነው። እኔ ደግሞ ላለመሸነፍ ነው ዛሬ ላለመሸነፍ ነው የምሰራው። ሌትስ ጎ። አንደኛዋ ጓደኛችን ቤት እየደረስን ነው። እሄዳለሁ ብላኝ ነበር ቅድም። አሁን ቲዳቲድ እርግጠኛ አይደለሁም። እንግባ። ከዛ ዛሬ ሚካኤል ነው። ዳቦ በላለሁ። ዳቦ በልቼ በላለሁ። ከዛ ዳቦ ከበላን በኋላ ደግሞ ፕሌይስቴሽን ቤት እንሄዳለን። ዳቦ ብላ ተብያለሁ። በልተን ወጥተናል። አሁን ምንድን ነው እናደርገው መሰላችሁ? ወደ ፕሌይስቴሽን ቤቱ እንሄዳለን። ዳቦ በልተናል። ከዛ ማታም ስንመለስ እንበላለን። እና ያብስራ ጋር ደግሞ እሱ እስኪ አንደኛዋ ጓደኛችን ካሜራ ውስጥ መግባት አትፈልግም። የሰው ፕራይቬሲ አንጋፋም፣ አናስገባትም። ብቻ እንሂድ። ካሜራ እናስይዛታለን። እንደውም ካሜራ እናስይዛታለን። ምንድን ነው ደረሳችሁ? ከስንት ማሳመንና ከስንት ትግል በኋላ አሳምንናት ካሜራ ውስጥ ልናስገባት ነው። ዘነበች ነይ። እሷ ዘነበች ትባላለች። በጣም አጭር ነች። ባይተውሽ
እጥረቴን እየተጠቀሙበት ነው። ጌታን እየተጠቀሙበት በጣም ነው ዝቅ ያደረገ። እግዚአብሔር እጥረትን እየተጠቀሙበት ነው። እሺ እንጠቀምበታ ታዲያ ዩኒክ ፍጥረት መሆን እኮ ነው። በቃ ይሄ በጣም ደስ የሚል ነገር ነው። አጭር መሆን በጣም አጭር ባልሆን ኖሮ በማን ነበር የምትጽናኑት? በራሴ ረጅም ነኝ ወይ አንወድሽም እኮ አጭር መሆኔ ነው በጣም እንድትወዱኝ ያደረጋችሁ የሚል ነግራችሁ ይችላል። ወይ አንወድሽም እመኚኝ አንወድሽም በጣም ነው የምትወዱኝ አንወድሽም እግዚአብሔር በጣም ነው የምትወዱኝ አንወድሽም ሰፈራችንን ባይተው ተቆፋፍሯልና ምን እንደየስል ብታዩ ማለት ነው እስማ ይሄ ኮሪደር ልማት ቶሎ ካላለቀ ማርያምን አመዳም ሆናችን ነው ይሰፈር ከምር እሱ ደግሞ ስንት ለስንት እንደሚያሸንፈኝ ይነግራችኋለሁ። ስንት ለስንት ነው የምታሸንፈኝ? አንዴ ያው ባለፈው ተጫውተን አንዴ 2-1 አሸንፈኛል። ግን ያው ዛሬ አልምርም። በእውነት የባለፈውን በደንብ ነው የምቀበል። ማን ነው መበቀል? ይቅርታ አክቹሊ እኔ 3 አመት ሆኖኛል ከተጫወትኩ። ባለፈው የሆነ ፒስ ቤት አገኘንና እዛ ፒስ ቤት ሄደን ተጫውተናል። ከዛ የዛኔ እንደ ድል አሸንፌዋለሁ። እሺ አልዋሽም፣ እንደ ድል አሸንፌዋለሁ። ዛሬ ግን ያሸንፈኝ ይችላል። ኦልሞስት በጣም አዝኜ አንተም አንድ ጎል ታገባለህ በሚል 5-1 ምናምን አሸንፋለሁ። ይበቃል። 5-1 ኧረ ተው ግን ምን እሺ ነው። እሺ ችግር የለውም። እኔ ለመቀጥቀጥ ዝግጁ ነኝ። ደርሰናል። ቦታው ለመለብለብ ዝግጁ ነኝ እኔ። በባይዛዊያችን ላይ የሀገር ወረፋ ነው ያለው። 3 ፔስ ምናምን አለ። ሁሉም ተይዟል። እንጠብቃለን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ? የዕለቱን ዜና እናሰማለን። ከዜናው ጋር የአብሼቦ ባላለው አብራችሁኝ ትሆኑ ዘንድ ጋብዛለሁ። በሰፈራችን የተቆፋፈረው መንገድ ለአብርሃሞች መሰናከል እንደሆነ ተገለጸ እና ምን መሰላችሁ የሆነ ስልክ እያያዝኩ ነው አሁን። ያ ስልክ ስለተሰበረ ማለት ነው። የሚይዘው ስልክ ደግሞ ይሄ ነው። ይገላል። እና ይሄ ስልክ ስሙ A300 ይባላል። እኔ 300 የምን እንደሆነ አላውቅም። እንደ ራሷ ቤት ሰው አስነስታ ነው ቁጭ ያለችው እቺ ልጅ። አሁን ጠላት ኃይል እየተጫወተ ነው። ሁለቱ ናቸው የተጫወቱ ያሉትና ማን እንደሚያሸንፍ እናያለን። ብሩክ ደገመው 3-0 ያብስራ እንዳግብቷልሽ 89ኛ ደቂቃ ላይ ደርሷል። ያው እንደምታዩት አቶ አብርሃም ገብተዋል፣ ግን አዲስ ነገር አላየን። በማን የገባተ? በፒኤስጂ ነው የገቡት። እስቲ እናያለን እንግዲህ መጨረሻቸው። በመጨረሻም አብርሃም እጅ ሰጥቷል። ሄዶ አጫውቶ ዋጋዋን ሰጣት። ሆኖም ግን አብርሃም ፈጣን መልስ ለመስጠት አስቦ ነበር፣ በሀሳብ ደረጃ ቀረ። አብርሃም ጥሩ ሙከራ እየሄደ ነው። አብርሃም ድጋሚ ለተመልካቾች ልኳታል። ኳሷን እስከምትመለስ እንጠብቃለን። አብርሃም አስቆጠረ። በስተመጨረሻ ጌታ ሆይ አለ አብርሃም በሚያሳዝን ሁኔታ ሁለተኛ መድኃኒት ተሰጥቶታል። ድንቅ ታምር እያየን አብርሃም ሁለተኛ ጎል አገባ። አብርሃም ሁለተኛ ጎል ማግባት ይችላል፣ አምነናል። ብሩክ ደንግጧል። አሻማ ሆኖም ግን አብርሃም አጥልቶታል። ወገን ጭራሽ አልቋል። ኤክስትራ ገብተዋል። እንግዲህ 5-1 ብሎ አንድ ሰው ሲለፈልፍ ነበረ። ሁለታቸው ነው ቁጭ አለው። ያሳዝናል። አዎ ብሩክ ሄደ በሃላንድን ይዞ ሄደ፣ አገባው። አብርሃም ደንግጧል። በጣም ነው የደነገጠው። ውድበር ተመልካች፣ ውድበር ወገን፣ አብርሃም በቴስታ ነው ላይ ያገባው። በቴስታው ላይ ያገባው ማለት ይሄ ያሳዝናል። ይሄ አብርሃም ሁሉ አልገባውም። እዩ እንግዲህ ይሄንን እዩት እንግዲህ ይሄ የማይችል አልችልም ሲለን የነበረ ሰው እንደዚህ ያገባው አይማርም። እየተማረ አይደለም። ያሳዝናል። ከብሩክ በእውነት ይሄን አንጠብቅም። እኔ ላይ ብቻ ነው የሚበረታው ወገን። አብርሃም ፋራ እየሆነ ነበር። አራተኛ ሊያገባውላ ሄደ። በጣም ደፋር እንዴ! ኧረ አብርሃም እግዚአብሔርን እየፈራን የማይችለውን እስኪል ሞከረ። አልገባውም። እንደገና አብርሃም ኧረ ይሄ ሰውዬ
ጌታ ሆይ ጌታ ሆይ ጌታ ሆይ ጨረሰው አብርሃም ጨረሰው አብርሃም አምስት ለአንድ የተባለው ውሃ በላው። ኧረ አብርሃም ለአምስተኛ እየሄደ ነው። ኧረ በስመ አብ አብርሃም አረጋጋኝ። ሄዶ አግማሞ ጥሩ ሄዶ ነበር። ብሩክ ለአምስተኛ ጎል ለአራት አቻ ለመሆን እየሄደ ነው። አንድ የመጨረሻ ተስፋ ነው ያለው። አንድ የመጨረሻ ተስፋ እሱንም ሳተው። አይ አብርሃም መልሶ ሰጠው። እሱንም ሳተው። እሺ ኮርና አግኝቷል። ብሩክ እንደሚያገባ ሰው አክት እያደረገ ነው። እሺ ብሩክ አስረከበው። በቃ አለቀ ወገን አለቀ። በሚገርማችሁ ሁኔታ ብሩክን አሸነፍኩት። ከዛ በኋላ ትንሣኤ ጠበጠበኝ። ትንሣኤ ማለት ሌላኛው ጓደኛችን ነው። እሱን አላስተዋወቅኳችሁ፣ በኋላ አስተዋውቃችኋለሁ። እሱ እና ትንሣኤ ጠበጠበኝ። አሁን ከአብስራ ጋር ይቀረናል። የአብስራን ደግሞ እንግረፍ አይሻልም? ግን አልችልም። እሱ በጣም ከባድ ተጫዋች ነው። ግን ደግሞ ብሩክ አሸንፎታል። ብሩክ አሸነፈው ደግሞ እኔ የማሸነፍ ተስፋ አለኝ ማለት አይደል? እስቲ እንዳለም ብቻ ክቡራትና ክቡራን ተመልካቾቻችን አሁን የአብስራና አብርሃም የአብስራ በጣም የሚቆየው ባይዘው ፎሎ መጀመሪያ አይችልም። በጣም እዩት የሚሰራውን ስራ እዩት፣ ብቻ የሚሰራውን ስራ። የአብስራ በእናት ሀገር ፈረንሳይ፣ አብርሃም በእናት ክለብ ፒኤስጂ ገብተው እየተቀጠቀጡ ይገኛል። የአብስራ አብርሃምን ሊቀጣው ነው። ቀጣው በኢየሱስ 5 ይቀራል። ከቃሉ እንግዲህ ለመድረስ የአብስራ 5 ጎል ይቀረዋል። 6 ጎል ነበር ያለው። የአብስራ ሁለተኛ ጎል አራት ይቀረዋል። አሁን የአብስራ እንደምታዩት አብርሃም በሙሉ ብልጫ ተቀጥቅጦ ነው ለባዶ ፈረስ ላፍ የወጡት። አብርሃም ያቃተ ይመስላል። ለገኖች ዝም ብሎ መጀለጥ ሆነ ስራው። ኧረ በማርያም እንዴ! ዞር ብዬ ስመለስ አብርሃም 3ኛ ጎል ገብቶበታል። 3ኛ አቤት። እሺ የአብስራ አንድ ይቀረናል። ምን አይነት ጎል ነው? 2 ጎል ይቀረዋል የአብስራ። 5ኛ ደገመ። ሁለታችንም በፍራንስ አብርሃም እንደ ኤምኤምኤ ፋይተር ሪማች እያለ ነው። አብርሃም ሪማቹ ጠቅሞታል መሰለኝ። የመጀመሪያውን ጎል አስቆጠረ። አብርሃም አስቆጠረ። አብርሃም ምን አይነት ጥፋት ነው የሰራው? በረኛውን አጥፍቶ በረኛውን አውጥቶ ገባበት። አብርሃም አጠፋ። አብርሃም ተሳስቶም የአብስራ ቀጣው። 2-1 ዋሬ ከምባክ 3ኛ ጎል። አብርሃም ምን አይነት ኳስ! ኦፍሳይድ ለአንድ አብስራን አሸንፌዋለሁ። ኧረ እግዚአብሔር ለማለት ይከብዳል። 7-1 አሸንፎኛል። በጣም አሳዛኝ። የዛሬ የቀኑ አሳዛኝ ተሸናፊ ሆኛለሁ። መጀመሪያ 5-0 ከዛ 7-1 አብስራ ቀጥቅጦኛል። እና ግን ስቲል አሸንፌያለሁ። እሱን ነው እኔ በቃ ብሩክን አሸንፌያለሁ እና እሱ ነው ደስ እያለኝ ያለው። የዛሬውን አሳዛኝ ተሸናፊ ማለትም እኔ ያሸነፍኩትን ሰው ነው ማስተዋወቃችሁ። ና በመሸነፍ ምን ተሰማ? 7-1 የተሸነፈ አይደለም። እኔ አንተን በማሸነፊ ምን ተሰማ? ምንም ሀዘን። አይዞህ የበታችነት አልተሸነፈም። በጣም ባይዘው በጣም ቅጥቅጥ አድርጌ ነው ያሸነፍኩት እኮ 4-3 4 ጎል አግብቼ ይባላል እኮ። ስንት ጎል? 5-1 ነበር ያለው። አስታውሱ። ምንድን ነበር ያለው ቅድም? 5-1 አሸንፈሃለሁ ብሎ ነበር። ቶቶ እሱ ከአብስራ ጋር ነው በኋላ የምናወራው። አንተ አሁን ተሸንፈሃል እና ግን አንተ በአንተ ብቻ ነሽ ነው እኮ ባይዘው እዚህ ውስጥ ገብቶ በጣም ብዙ ጨዋታ ተጫውቷል። እኔ ብቻ ነኝ ያሸነፍኩት። ሲጀመር እኔ እችላለሁ። ሰብስክራይብ አድርጉ።
ሰብስክራይብ አድርጉ በይ። ለማንኛውም እንታያችሁ ችግር የለውም። መታየት አይጠበቅበትም በይ። ለዚህ ምስኪን የኔ ቢጤ ሰብስክራይብ አድርጉለት። ምን ሰብስክሪፕሽን እየለመነ ነው። ዛሬ እኔን ካሸነፈኝ 2 ጊዜ ካሸነፈኝ ሰው ጋር ነኝ ያለሁት። ካለጠለጡ ምን ተሰማው ስላሸነፍኩኝ? መጀመሪያ ተመልካቾችን ይቅርታ ጠይቃለሁ። 6 ብዬ ነበር። 6 ባዶ አላረግም። 7-1 ነው። 7-1 ነው። እሱ አይቆጠርም። 6 ለባዶ ነው። ለምን ነው የማይቆጠር? 6 ለባዶ ነው ያልከው። 6 ለባዶ። ይሄማ ፌር ነው። ትንሽ እናታድግ ብለን ነው። 7 እኔ የምወዳት ቁጥር ነች። አይቻልም። 7 እኔ የምወዳት ቁጥር ነች። ያው ይቅርታ ጠይቃለሁ። ለቀጣይ እናሻሽላለን። 9-12 ምናምን ጠግባል ደግሞ በጣም ጠግባል እና ለዛሬ የነበረን ቪዲዮ ይመስላል። ሰብስክራይብ እያደረጋችሁ ፋሚሊ ተቀላቀሉ። ባይ ፒፕል ቻው።